ሰላም ይሄ ሳምሪ ፊልም ጊዜ ነው። በዚህ ቻናል የተለያዩ ካርቶን ፊልሞችን በአማርኛ ተተርጉመው ማግኘት ይችላሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም እንደተለመደው የማቀርብላችሁ የቫምፓየሮቹን ህይወት ሲሆን ክፍል 6 አሁን ይቀጥላል። ክፍል 5 ያበቃው ጆን ከፍታ ላይ ከወጣ በኋላ ወደ ውሃው ሊዘል ሲል ነበር። ሲሞስም ይህንን ነገር ባየ ጊዜ ይልና በአንድ ጣቱ ባለው አስማት ጆንን አየር ላይ ያቆመዋል። ከዚያም በፍጥነት ይሄድና ተስለግላጊውን ጓደኛውን ካመጣ በኋላ በጆን አኳያ አድርጎ ጆንን መልሶ ወደ እንቅስቃሴው ያስገባዋል። ጆንም ወደ ተስለግላጊው ጓደኛው ይገባል። ጆን ፈርቶ የነበረ ቢሆን እንኳ ምንም ጉዳት ስላልደረሰበት ሲሞስ ጥሩ ስራ እንደሰራ ለማሳየት በእጁ ምልክት ያሳየዋል። ነገር ግን ሲሞስ አሁንም በጆን እንደተናደደበት ነው። ምክንያቱም ሁሉንም ነገር አደጋ ላይ ጥሎት ነበር። ሲሞስ የጆንን ጃኬት በእጁ አንጠልጥሎ ሰዎች ወደ ሆቴሉ ለመምጣት ካሰቡ ሊያስደነግጡ የሚችሉት አስደንጋጮቹ ፍጥረቶች ወዳሉበት ቦታ ይወስደዋል። ከዚያም ካወረደው በኋላ የሰራኸው ነገር ያደረከው ነገር ምንም አያስቅም፣ ምንም ደስ አይልም። ሁሉም ይሮጣሉ፣ ይዘላሉ፣ ይዋኛሉ ያለምንም ተራ። በጣም ነው የሚያስጠላው። እሺ ምንም አያስደስትም ይለዋል። ጆንም ቀጠል አድርጎ ደስታ ምን እንደሆነ ታውቃለህ ብሎ ይጠይቀዋል። ሲሞስም ያለውን ኃይል በጆን ላይ ለመጠቀም ይወስናል። ከዚያም ሲሞስ ከአይኑ በታች ያለውን ፊቱን በጋውኑ ከሸፈነ በኋላ በቀይ አይኖቹ ጆንን ለማደንዘዝ አዳምጠኝ፣ አንተ ስለዚህ ቦታ ምንም አታውቅም፣ ወደዚህም አልመጣም፣ የምታስታውሰው ነገር የለም። ከዚህ ቦታ በፍጥነት ሂድ፣ እናም ደግሞ በፍጹም እንዳትመለስ ብሎ እያደነዘዘው ሳለ ጆን ግን በድንገት ይነቃና ቆይ አንዴ፣ ምን እንዳትመለስ ነው ያልከኝ? ይለዋል። ሲሞስ በጣም ይደነግጣል። ምክንያቱም እንደዚህ ሲያደርግ ማንኛውም ፍጡር ይደነዝዝና ከዚህ በፊት የነበረውን ነገር ሁሉ ይረሳ ነበር። ነገር ግን ጆን ላይ አልሰራም። ከዚያም ሲሞስ እንዲህ ብሎ ይናገራል። ቆይ አንዴ፣ ምን አልረሳህም? ስለዚህ አካባቢ አልረሳህም? መርሳት ነበረብህ። እኔ ኃይሌን አንተ ላይ እየተጠቀምኩ ነበር። እንዴት አልረሳህም? ይላል። ጆንም ትንሽ ካሰበበት በኋላ አሃ፣ ምናልባት ይሄ አይኔ ላይ ያደረኩት አርቲፊሻል ኮንታክት ሌንስ ሊሆን ይችላል ይላል። ከዚያም ሲሞስ ምንድነው ደሞ እሱ ብሎ ሲጠይቀው ለሲሞስ ለማሳየት ከአይኑ ላይ ኮንታክት ሌንሱን ለማንሳት ይሞክራል። ነገር ግን በዚህ ሰዓት ሲሞስ በጣም ያስጠላውና ተው እንደሱ አታድርግ፣ እባክህ እንደሱ አታድርግ ይለዋል። ተው እንደሱ አታድርግ፣ በፈጠረ እንደሱ አታድርግ። በህይወቴ ካየኋቸው አሰቃቂ ነገሮች ውስጥ ይሄ የመጀመሪያው ነው። ከዛም ሲሞስ እንደማይሰማው ይገባውና ወደ ጆን ተጠግቶ እጆቹን ይይዘዋል። ከዚያም ትሰማኛለህ? በፍጹም ወደዚህ ቦታ ተመልሰ እንዳትመጣ እና ደግሞ ለሰዎች አንድም ነገር ስለዚህ ቦታ እንዳትናገር፣ ካለበለዚያ ግን ያንተንና የመሰሎችህን ደም እመጣለሁ ብሎ ካስፈራራው በኋላ ሂድ ይለዋል። ጆንም ቢናደድም እንኳ ማለትም መመለስ ቢፈልግም እንኳ ግድ ስለሆነበት ይሄዳል። ሲሞስም ይህንን ነገር ካደረገ በኋላ ወዲያውኑ ወደ ሌሊት ወፍነት ተቀይሮ ወደ ሆቴሉ ይመለሳል። ጆንም በመሄድ ላይ ሳለ ከራሱ ጋር ያወራል። ይህንን ቦታ ጥዬ እየሄድኩ እንደሆነ ማመን አልችልም። ይህ በጣም የሚገርምና የሚደንቅ ነገር ነበር።
ጥሩ ጊዜም ነበረኝ። ሲያናድድ። እዚህ ቦታ ብዙ ለመኖር አስቤ ነበር። እንደዚህ በፍጥነት እሄዳለሁ ብዬ አልገመትኩም እያለ ይናደዳል። በዚህ መሃል ግን አንድ የሌሊት ወፍ ይመጣል። በዚህም ጊዜ ጆን ሲሞስ መስሎት ስለነበረ ይቅርታ ሲሞስ፣ ይቅርታ እየሄድኩ ነው እኮ ምን አድርግ ነው የምትለኝ? እሄዳለሁ፣ እባክህ አትግደለኝ፣ እባክህ ደሜን አትምጠጥ ይለዋል። ነገር ግን ሲሞስ አልነበረም፣ ሪታ ነበረች። ጆንም አንገቱን ቀና አድርጎ ሲመለከት ሪታ ነበረች። በዚህም ሪታ ፈገግ ትላለች። ከዚያም ጠጋትልና ተከተለኝ ብላው ትሄዳለች። ስትሄድ ግን አይ ልከተልሽ አልችልም፣ አሁን ከዚህ መሄድ አለብኝ ይላታል። ሪታም ዞር ብላ እርግጠኛ ነህ? ይሄ በጣም ደስ የሚል ነገር ነው፣ የማሳየህ ነገር ከምገምተው በላይ በጣም አሪፍ ነገር ነው ትለዋለች። ጆንም እያንገራገረ እሺ እንግዲህ ብሎ ይከተላታል። ጆን እና ሪታም ወደ አንድ ጠለቅ ወዳለ ዋሻ ውስጥ ይገባሉ። ጆን እና ሪታም በጭስ መውጫው በኩል ይወጣሉ። ከዚያም ሪታ ቦታውን ስለምታውቀው ከፊቱ ቀደም ብላ ጣሪያው ላይ ወጥታ ነበር። ጆን ግን እዛው ቁጭ እንዳለ ግን አባትሽ እዚህ ሊያየኝ አይችልም አይደል ይላታል። ሪታም አይ ትለዋለች። ጆንም ሪታ ወደ ቆመችበት ቦታ ይሄዳል። ጆን ሲቆምም የሚያየውን ነገር ማመን አልቻለም። ጆን እና ሪታ የቆሙበት ቦታ ሆኖ የሚታየው እይታ በእውነቱ የሚታመን አልነበረም። በጣም ያምር ነበር። ጆንም ከነበረበት ወደ ታች ለመውረድ እየሞከረ ዋው ሁሉንም ነገር ከዚህ ሆነሽ ማየት ትችያለሽ። ጆን በድንገት ያዳልጠዋል። ነገር ግን አልተጎዳም። እዛው በነበረበት ቆሞ ነበር። ከዚያም በጥንቃቄ ይራመድና ወደፊት ከሄዱ በኋላ ቁጭ ይላል። ሌላው ቀርቶ ቡዳፔስትንም ከዚህ ሆነሽ ታያዋለሽ አይደል ይላታል። ከዚያም ሪታ ቡዳፔስት እሱ ሀገር ለሃዋይ ፋይ ቅርብ ነው ትለዋለች። ይቅርታ ምን ሃዋይ ፋይ ይመስለኛል ለማለት የፈለግሽው ሃዋይ ነው አይደል? እሱ ቦታ በጣም ደስ የሚል ቦታ ነው። አንዳንዴ ኮንሰርቶችን የሙዚቃ ኮንሰርቶችን ለማየት ወደዛ እሄዳለሁ። የሰዎች ኮንሰርት በጣም ደስ ይላል አይደል ትለዋለች። ግን ቆይ እግርህን ይነክሱሃል ወይም ደግሞ የነጭ ሽንኩርት ዳቦ ይበላሉ ብላ ትጠይቀዋለች። ምክንያቱም ከዚህ በፊት አባቷ በሚነግራት ተረቶች ላይ እንደዚህ አይነት ነገሮችን ስለሚያስታውሳት ነበር። አይ ምናልባት ሊጎዱሽ ይችላሉ። እርግጠኛ መሆን አይቻልም። ሊጎዱሽ ይችላሉ። ነገር ግን አንድ አማራጭ አለ። እሱም እቤት መቆየት፣ በፍጹም ወደ ውጭ አለመውጣት። እቤት ስትቆይ ሰላምሽና ደህንነትሽ የተጠበቀ ይሆናል። ነገር ግን ከወጣሽ የሚጎዱሽ ነገሮች ይኖራሉ። እኔ ለምሳሌ አሁን የወጣሁት በ121 ዓመቴ ውስጥ አንድ ጊዜ ብቻ ነው ብሎም ይዋሻታል። ምክንያቱም ሲሞስ አባቷ ስላስፈራራውና አንድ ነገር እንኳን ስለ ሰዎች ጥሩ ነገር ከነገራት የሪታ ጉጉት ጨምሮ ወደ ሰዎች መሄዷ ስለማይቀርና አባቷም እንደዋሻት ስለሚገባት ለዛ ብሎ ነበር የዋሻት። ሪታም አዎ ልክ ነህ ትለዋለች። አባቷ ከዚህ በፊት የነገራትን ታሪኮች እያስታወሰች ወዲያውኑም ነግቶ ፀሐይ መውጣት ትጀምራለች። በዚህም ጊዜ ጆን ፀሐይዋ ከዚህ ሆኖ ሲያዋት በእርግጠኝነት በጣም ነው የምታምረው ይላል።
በዚህ ጊዜ ግን የሪታ እግሮች የፀሐይ ብርሃን ስለነካት ያቃጥላታል። ከዚያም ብላ እግሯን ትሰበስባለች። በዚህም ጊዜ ጆን ይቅርታ አንቺ ፀሐይ አይተሽ አታውቂም አይደል ይላታል። አዎ ምክንያቱም እኔ ቫምፓየር ስለሆንኩ ትጎዳኛለች ብላም ትመልስለታለች። ከዚያም የሪታን እጆች ያዝ ያደርግና ነይ ሐሳብ አለኝ ይላታል። የሪታን እጆች ይዞም እየሮጠ ወደ አንደኛው ግድግዳ ጋር ሲደርስ ሪታን ወደ ኋላው ደበቅ ያረጋታል። የፀሐዩን ብርሃን እንዳይነካት በደንብ ይከልላታል። እሺ አሁን በነጻነት ይችን ፀሐይ ማየት ትችያለሽ ብሎም ፀሐይዋን እንድታይ ይጋብዛታል። ሪታ በጣም ትደመማለች። በህይወቷ እንደዚህ የሚያምር ነገር ራሱ አይታ የምታውቅ አትመስልም። ከፀሐይዋ ላይ አይኗን መንቀል አቃታት። በዚህ በኩል ደግሞ ሲሞስና ጓደኞቹ ከድራጎን አፍ በሚወጣው እሳት አማካኝነት ስቲም ገብተዋል። በዚህም መሃል አንዳንድ ነገሮችን አንስተው እየተወያዩ ነበር። አልነገርኳችሁም? ይሄ ቦታ የምርጦች ሁሉ ምርጥ የሆነ ቦታ እንደሆነና እዚህም ዘና እንደምትሉ ነግሬያችሁ ነበር አይደል ይላቸዋል። ጅቡም ጓደኛው እያለከለከ ልክ ነህ፣ ይሄ ቦታ በጣም ነው ዘና የሚያደርገው ይለዋል። ከዚያም ቀጠል አድርጎ እኔ ምለው ጆን ግን እያቀደው የነበረው የሪታ ልደት እቅድስ ምን ላይ ደረሰ? እሱ ልጅ በጣም ነው የሚመቸኝ። የሲሞስ ሌላኛው ጓደኛው የሆነው ፍሪንኪም በጅቡ ሐሳብ ተስማምቶ ልክ ነህ፣ በጣም አሪፍ ልጅ ነው። ሌላው ደግሞ ሪታ ከሱ ጋር ስትስቅ ማየት በጣም ነው ደስ የሚለው፣ ደስታዋን ሰጥቷታል ይላል። ነገር ግን ሲሞስ በዚህ ሐሳብ አልተስማማም ነበር። ስለምንድን ነው የምታወሩት? እባካችሁ እንደዚህ አታውሩ ብሎም ያስቆማቸዋል። የኔ ልጅ ሪታ ከሱና ከሱ መሰሎች ጋር መሆን አትችልም፣ አይመጥኗትም ብሎም ይናገራል ሳያስበው። ፍሬንኪም ይሄንን ነገር በሰማ ጊዜ ይቅርታ ከኛ መሰሎች? ይቅርታ ምን ማለት ፈልገህ ነው? እኛ ለናንተ አንመጥናችሁ ብሎም ይጠይቀዋል። ሲሞስ ግን ለማለት የፈለገው ከሰዎች ጋር ለማለት ነበር። ነገር ግን ማንም እዚህ ሰው እንደሆነ የሚያውቅ ስላልነበረ ሲሞስ ግራ ይጋባል። ነገር ግን ሲሞስ ለማስተባበል ይሞክራል። አይ እንደሱ ለማለት ፈልጌ አይደለም። ለማለት የፈለኩት ልክ እንደሱ ቀይና የተጠቀለለ ረዘም ያለ ጸጉር ካላቸው ፍጥሮች ጋር እንድትሆን አልፈቅድላትም ለማለት ነው እንጂ ካንተ መሰሎች ጋርማ ችግር የለውም ብሎም ያስተባብላል። ነገር ግን በዚህኛው በኩል ደግሞ ባለመነጽሩ ነገር ግን የተሰወረው ፍጡር ይቅርታ ምን ለማለት ፈልገህ ነው? ቀይና የተጠቀለለ ጸጉር በጣም አሪፍ ጸጉር ነው። ምን ለማለት ፈልገህ ነው ብሎም ሲሞስን ግራ ያጋባዋል። ባለመነጽሩን ጸጉር አይቶት ስለማያውቅ ደሞ ካንተ ጋር ምን አገናኘው ይለዋል። የኔ ጸጉር እኮ ቀይና የተጠቀለለ ነው ይለዋል። ሲሞስም በጣም ይናደድና እኔ ታዲያ እንዴት አውቃለሁ? ያንን እንዴት ላውቅ እችላለሁ ብሎም ይቆጣል። በዚህ በኩል ሪታና ጆን የፀሐይዋን ውበት ማየታቸውን ቀጥለዋል። ነገር ግን ፀሐይዋ የሪታን እግሮች ልትነካ ትንሽ ሲቀራት ጆን ቀስ እያለ ሪታን ወደ ላይ ይወስዳታል። ከዚያም ሪታ በህይወቴ ካየኋቸው የሚገርሙ ነገሮች ሁሉ ይሄኛው አንደኛው ነው ትላለች።
በዚህ መሃል ግን ጆን ቆሞበት የነበረው ጣሪያ ተሰብሮ ወደ ታችኛው ክፍል ይገባል። ሪታም ጆን ጆን እያለች መጣራት ትጀምራለች። ለካስ ጆን እና ሪታ ሲዝናኑበት የነበረው ጣሪያ እነ ሲሞስ ከስር ሆነው ስቲም ሲወስዱበት የነበረው ክፍል ነበር። እነ ሲሞስ ማውራታቸውን ቀጥለው እየተወያዩ ሳለ ከየት መጣ ሳይባል ጆን መጥቶ የሲሞስ እጆች ላይ ያርፋል። ሲሞስም ጆንን በሁለት እጁ ያቅፈዋል። ከዚያም ትኩር ብሎ በቁጣ አይን ያየዋል። ጆንም ሰላም ነው ይላል ፈራ ተባ እያለ። ፍሪንክም ይመስለኛል ጆን ሁለተኛ ሐሳብ አለው ይላል። የሌሊት ወፎቹ ክፍል 6 በዚህ አበቃ። ክፍል 7 በቅርቡ ይቀጥላል። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ቻው።